የቅዱስ ገብርኤል መልክዓ እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቻ ጉልቻ የደል በችሎታ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ብራቅሊጦስ አሮን አንደበት ይሁነኝ። ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከይምናንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም ላሃለሁ። ቅዱስ ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልካ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና ቅዱስ ገብርኤል ሆይ ተመራምረው ለማይደረስበት ስም አጠራርህ ሰላም ላሃለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ ገጽ ለሐምና የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተ ነህ። ቅዱስ ገብርኤል ሆይ የእግዚአብሔር ልዩ የሆነ የምስጋና ዘውድ ላቀናጀው ራስህና ስረተ ርስህ እጅ እየነሳው ሰላም ላሃለው። ቅዱስ ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ነው። ጸዳሉን በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣይ ፀሐይ ነህ። ቅዱስ ገብርኤል ሆይ እጅግ የሚያስፈራ በሰዓት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልአክ ላለው ገጽህ ሰላም ላሃለው። ቅዱስ ገብርኤል ሆይ በንጽህና ልብስ ተክኖ የተሰየም ከአንተ በፍርድ አይደል በክርስቶስ ቸርነት ድን ዘንድ የነገሁንና የሰርጉን መስዋዕት በምታሳርግበት ጊዜ የእኔን ኃጣኑን ኃጢአት አስተሰርይልኝ። ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቅንድቦችና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም ላሃለሁ። ቅዱስ ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታል። ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳክው ብርሃን ለሚሆኑ ጆሮች ሰላም ላሃለው። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችም ሰላም ላሃለው። ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለመውጣት የተላክ መልአክ ነህና ሰልስቱ ደቂቅ በሰዓት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮችም ሰላም ላሃለው። የንጽህና የቅድስና መገኛ ለሆኑ ከንፈሮችም ሰላም ላሃለው። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ላንተ ክፍልህ ነውና። ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍ ሰላም ላሃለው። ደስታና ፈገግታን ለሚያሳዩ የእንቁ ባህሪ ላላቸው ጥርሶችም ሰላም ላሃለው። ቅዱስ ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፅን እንዳይናገር ላፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ አብጅለት። ቅዱስ ገብርኤል ሆይ ማኅተመ ባህሪ ቃልህ ለሚሆን አንደበትም ሰላም ላሃለው። የባቢሎንን የእሳት ውይይት ወደ ቀዝቃዛነት የለወጠ ለስትንፋስህም ጠል ሰላም ላሃለው። ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቄርቆስና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። የሚያስደስት ጣዕመ ዜማ መፍለቂያ ለሆነ ጉረሮክ ሰላም ላሃለው። ዳግመኛ በንጽህና ሀብል ላጌጥ አንገትህም ሰላም ላሃለው። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ እግዚአብሔር ቃል ያለ ድካምና ያለ ሕማም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የሉልም ኃይል በሚያስደንቅ ግርማ ጠበቃት። ቅዱስ ገብርኤል ሆይ የቅድስናን ልብስ ተክኖ ለተጎናጸፈ ትከሻ ሰላም ላሃለው። ረቂቅ የሚሆን የብርሃን ሞጣህት ለደረበ ዘባንክም ሰላም ላሃለው። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ሚስጥርን የሚገልጽ መንፈስ በሳት ጽዋ ግቶታልና። ቅዱስ ገብርኤል ሆይ ስነ ባህሪክ ለማይመረመር ደረት ሰላም ላሃለው። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም ላሃለው። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስበት የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ቅዱስ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀነባብሮ ለፈጠራቸው እጆችና ለሁለቱ ረቂቃን ወርቶች ሰላም ላሃለው። ቅዱስ ገብርኤል ሆይ
የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እንደ ኩርናክ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ቅዱስ ገብርኤል ሆይ ብሩክ ጸጋን ለሚለግስ መዳፍ ሰላም እልሃለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፈ ለጣቶች ጽፍር ሰላም እልሃለሁ። በሁለት ሰዓታውያን አክናፍ ላሸበረቁ ጎኖችም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያህና በአምሳልክ የፈጠርከውን እንዴት ታጠፈዋለህ? አሳምረስ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕም ህብስት ለሆነ ሆድ ሰላም እልሃለሁ። የሦስቱ ሕዋሳት አካል መስዋዕት ለሆነ ጽሩይ ልቦናህም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ስለዚህ አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሌናህ ሰላም እልሃለሁ። የሥጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላት የሰይጣንን የመቅዘፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በክንፎች ጋርደኝ። ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ እምብርት ሰላም እልሃለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እልሃለሁ። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጸድቅ ስሆን ንስሐ ሳልገባ በከንቱ ሞት የሆነ እባክህ ቁርጡን ነገር ንገረኝ። ቅዱስ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶች አቋጾች ሰላም እልሃለሁ። ቅዱስ ገብርኤል ሆይ ስንፍናን የምታወቅ ጊዜ እውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሿም 7 አምድ አቆመችላት። ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም እልሃለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ቅዱስ ገብርኤል ሆይ በዚያ ድብል ቅልቅል ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እልሃለሁ። ቅዱስ ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራችን ይነግሩ ዘንድ ወደ ሐዋርያት ሄዱ። ቅዱስ ገብርኤል ሆይ በእግሮችህ ላይ ለሚያበሩ 10 ጣቶች ሰላም እልሃለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም እልሃለሁ። ቅዱስ ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቁምህ ሰላም እልሃለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለ ስነ መልክህም ሰላም እልሃለሁ። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦና የእስራኤል ከፋርስ ምርኮኝነት ነጻ እስከሚወጡበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔም ይሄንን አውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ ተቀበለኝ። የማረጋጋት ቃልህንም አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃለ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት በሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ ይሉላ ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያ
የእሳቱን ነበልባል እንደ ውርጭ ያቀዘቀስከው ገብርኤል ሆይ ሰላም እልሃለሁ። ከነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀናጀህ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ቀሊለ ክንፈ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ወፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጽነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትክን በመታመን ተስፋ እናደርጋለንና በማልትም በሌሊትም አንተ ጠብቀን፣ አሜን። አቤቱ የቅዱስ ገብርኤል አምላክ ሆይ እኔን አገልጋይህና ቤተሰቦችን በጸሎት አስበኝ። ያሉ ሕዝበ ክርስቲያነት ወንድሞችን ከመከራ ሥጋ ከመከራ ነፍስ ጠብቀን ሰውረን ለዘላለሙ አሜን አሜን አሜን። አምላካችን ፈጣሪያችን አምላከ ቅዱስ ገብርኤል ኃጢአት በደላችንን ይቅር ይበለን፣ ጸሎታችን ልመናችንን ተቀብሎ የኃጢአታችን ማስተሰሪያ የጠላታችን የዲያብሎስ ድል መንሻ የገነት የመንግስቱ የክብሩ መውረሻ ያድርግልን። ገና ነው መልአክ ቅዱስ ገብርኤል ሰይፈ ነበልባሉን ይዞ ከመከራ ሥጋ ከመከራ ነፍስ ይጠብቀን። ብስራተ መልአክ ነውና መልካሙን ዜና ያብስረን። ገና ነው መልአክ ቅዱስ ገብርኤል የሚፈትነንን ክፉ መንፈስ ጠላታችን ዲያብሎስን በእሳት ሰይፉ ቀጥቅጦ ከእግራችን በታች ያንበርክክልን፣ ከሕይወታችን ያርቅልን። በመውጣት በመግባታችን ሁሉ ገና ነው መልአክ ቅዱስ ገብርኤል ከፊት ከኋላ ሆኖ ይጠብቀን። በነፍስም በሥጋም ዋስ ጠበቃ ይሆንልን፣ አሜን። አምላከ ቅዱስ ገብርኤል ጸሎታችንን ይቀበልልን ዘንድ እንዲህ ያልን የከበረና የገነነ ስሙን አብረን እንጥራው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ አስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን።